ሰላም ልጆችዬ፣ ዛሬ ደግሞ ይዤላችሁ የቀረብኩት ተረት ምቀኛ ጎረቤት የተሰኘ ቆንጆ ተረት ነው። በጥሞና ተከታተሉ። እሺ፣ ተረት በአንድ ሀገር የሚኖር አንድ በጣም ደግ መልካም የሆነ ሰው ነበረ። ይሄ ሰው ደግሞ አንድ በጣም የሚወዳት ውሻ ነበረችው። ይህ ሰው የሚተዳደረው ዛፍ በመቁረጥ ሲሆን በጎረቤቱ የሚኖር ደግሞ እጅግ በጣም ክፉ፣ በጣም አስመሳይ፣ በጣም ጨካኝና ምቀኛ ሰው ነበረ። ይህ ምቀኛ ሰው ጎረቤቱ በሚያገኛቸው ጥሩ ነገሮች ሁሉ ይናደድና ይቆጭ ነበረ። ታዲያ ይሄ ደግ ሰው አንድ ቀን ዛፍ ለመቁረጥ ወደ ጫካ ይሄዳል። ጫካም ደርሶ ዛፍ እየቆረጠ ያለ ውሻው በተለየ አኳኋን አንድ ቦታ ላይ መቆፈር ይጀምራል። ምንድነው እዚህ ቦታ ላይ የሚቆፍረው ብሎ እዛ ቦታ ላይ መቆፈር ሲጀምር ያገኘውን ግን ማመን አልቻለም። እጅግ በጣም ብዙ ብር፣ በጣም ብዙ ወርቅ፣ በጣም ብዙ አልማዝ፣ የተለያዩ ጌጣጌጦች በሳጥን ያገኛል። በዚህም በጣም ይደሰታል፣ በጣም ይቦርቃል። ወደ ሚስቱን ወስዶ ለማሳየት ይወስንና ያንን ሳጥን ይዞ ወደ ቤቱ ይሄዳል። ወደ ቤቱም እየሄደ ከውሻው ጋር እየተጫወተ በጣም እየተደሰተ ሰው ሁሉ ጉድ እያለው ቤቱ ይደርሳል። ለሚስቱም የሆነውን ሁሉ ይነግራታል። እሷም በጣም ትደሰታለች። በቃ በዚህማ በጣም ሀብታም፣ በጣም ባለጸጋ መሆን እንችላለን ብለው ያስባሉ። ታዲያ ይሄ ምቀኛ የሆነ ጎረቤታቸው ባገኙት ነገር በጣም ይናደዳል። እንዴት ነው እኔ እያለሁ እነሱ ሀብታም የሆኑት፣ ይሄ ሁሉ ሀብት ያገኙት እንዴት ነው ብሎ በጣም ይበሳጫል፣ ይናደዳል፣ በጣም ይናደዳል። ከዚያም ይመጣና ይጠይቃቸዋል። ይህን ሁሉ ሀብት ግን እናንተ እንዴት አገኛችሁ ብሎ ሲጠይቃቸው እኛማ በውሻችን አማካኝነት ነው ያገኘነው። ውሻችን ጫካ ላይ እየተሯሯጠ አንድ ቦታ ላይ ሲቆፍር አየንና በቃ እኛም ከዛ ቦታ ላይ ስንቆፍር ይሄንን አገኘን ይሉታል። በዚህ የተናደደው ጎረቤታቸውም ዶማ ይዞ ይመጣና ውሻውን ይገለዋል። በዚህም በጣም ያዝናል። እንዴት ውሻዬን ትገልብኛለህ ብሎ ይጮሃል፣ ያለቅሳል። በዚህም በጣም ያዝናል። ከዚያም ቀናት አልፎ ቀናቶች እየመጡ ሲሄዱ ውሻው እየተረሳ መሄድ ይጀምራል። ከዚያም በኋላ ከዕለታት አንድ ቀን ይሄ ዛፍ ቆራጭ በህልሙ አንድ ነገር ያያል። በህልሙ ያየው ምን መሰላችሁ ልጆችዬ? ይሄ ውሻ በጣም የሚወደው ውሻው በህልሙ ይመጣና ማሽላ አዘጋጅ፣ ማሽላውን በደንብ አድርገህ ካዘጋጀህ በኋላ ልክ ንጉሱ በእናንተ በኩል ሲያልፍ ዛፍ ላይ ወጣ። ከዛ ዛፍ ላይ ያንን ማሽላ አድርገውና የሚሆነውን ታያለ ብሎት ከእንቅልፉ ብንን ይላል። ይህንንም ነገር ለሚስቱ ሲነግራት ይሄማ በጣም አስገራሚ ነገር ነው፣ እስቲ እንሞክር፣ ማድረግ አለብን ብላ ማሽላ ታዘጋጅለታለች። ያንን ማሽላ አዘጋጅቶ ንጉሱ የሚመጣበትን ቀን ይጠባበቃል። ለካ ልክ ንጉሱ ሲመጣ ያንን ማሽላ ሲበትነው አካባቢው በጣም በሚያማምሩ አበቦች፣ በቀይ፣ በቢጫ፣ በሰማያዊ፣ በአረንጓዴ አበቦች፣ በዛ ላይ ጥሩ መዓዛ ያላቸው አበቦች ይሞላል። በዚህም በጣም ይደሰታል። ይህንን ማመን ያቃተው ንጉስም ያስወርደውና በጣም ትልቅ ስልጣን ይሰጠዋል። ሲሞትም ንግስናውን እሱ እንዲቀበል ያደርጋል። በዚህም በጣም የተናደደው ጎረቤቱ ልክ እሱ እንዳደረገው እሱ ማሽላ አዘጋጅቶ የሚቀጥለውን የንጉሱን መምጣት ይጠባበቃል። ከዛ በኋላ ማሽላውን አዘጋጅቶ ንጉሱ ታጅቦ እየመጣ ያለ ዛፍ ላይ ይወጣል። ልክ ጓደኛው እንዳደረገው ልክ ዛፍ ላይ ወጥቶ ግን ያንን ማሽላ ሲበትነው ተመልከቱ የሆነውን ልጆች። አካባቢው በአይጥ፣ በሚያስፈሩ እንስሳት፣ በእባብ፣ በእንሽላሊት ይሞላል። በዚህም ጊዜ ንጉሱ እግሬ አውጪኝ ብሎ ይሮጣል። አካባቢው ላይ ጩኸት። በዚህም የተናደደው ንጉሱ ያስይዘውና ወደ እስር ቤት እንዲወረወርና እድሜ ልኩን በእስር ቤት እንዲያሳልፍ ያደርጋል። በዚህ እንግዲህ ምን እንማራለን ልጆችዬ? ምቀኝነት፣ ለሰው ጥሩ አለማሰብ፣ ክፋቱ መጨረሻ እኛኑ እንደሚጎዳን ተማራችሁ አይደለ? በጣም አመሰግናለሁ ልጆችዬ። በሌላ ቪዲዮ እስካገኛችሁ ድረስ እጅግ በጣም ጓጉቻለሁ። በጣም ወዳችኋለሁ። ሌሎች ቪዲዮዎችንም እሰራለሁ።
አካውንቴን ሰብስክራይብ አድርጉ፣ ብዙ ቪዲዮ እንዲደርሳችሁ። እሺ ልጆችዬ፣ ወዳችኋለሁ። ባይ ባይ።